እዚህ ጋር እንደምታዩት ሉዊስ ደንክ ሂጎ ኤኪቲኬን አንድ ጊዜ ዞር ብሎ አየው። ከዛ ከጥቂት ሰከንድ በኋላ ደግሞ ዞር ብሎ ሲያየው ኤኪቲኬ ከቦታውም አልተንቀሳቀሰም። ኳስን ለመቀበልም ምንም ነገር አላረገም። ከዛ ተጫዋቾች ቪርዝ ላይ ትኩረት እንዲያደርጉ አዘዘ። ከተወሰኑ ሰከንዶች በኋላ ታዲያ ሉዊስ ደንክ እዚህ ጋር ነው ያለው። ኤኪቲኬ ደግሞ ነፃ ሆኖ የጎል ሙከራ አደረገ። በዚህ ቪዲዮ ከዚህ እንቅስቃሴ ጀርባ ስላለው የሂጎ ኤኪቲኬ ብቃት ነው ማሳያችሁ። እንደተለመደው ኮፒ ሊንክ እና ፎሎ እያደረጋችሁ ቪዲዮን ጀምሩት። ባሳለፍነው ክረምት ብዙ ትልልቅ የሚባሉ የእንግሊዝ ክለቦች ይበጁኛል የሚሏቸውን የ9 ቁጥር ስፍራ ተጫዋቾች አስፈርመዋል። አርሰናል ዮኬሬስን፣ ቼልሲ ሌላፕና ፔድሮን፣ ማንቸስተር ዩናይትድ ቤንጃሚን ሼሽኮን፣ ኒውካስል ደግሞ ወልት ማደን እና ሊቨርፑል ዛሬ የምናወራለትን ኤኪቲኬንና ኢሳክን አስፈርመዋል። ታዲያ እኔን በግሌ አንተ ምርጡ 9 ቁጥር ፈራሚ ማን ነው ብትሉኝ ደግሜ እንኳን ሳላስብ የኔ ፌቨራይት የሆነውን ሂጎ ኤኪቲኬን ነው የምመርጠው። በእርግጠኝነት እናንተም ከኔ ጋር ተስማማላችሁ ብዬ አስባለሁ። የግል ምርጫዬንም ተወት አድርጌ የልጁን ኢፌክቲቭነስ የሚገልጽ አንድ ቁጥራዊ መረጃ ልንገራችሁ። ሂጎ ኤኪቲኬ በዚህ ዓመት ለሊቨርፑል 21 ጨዋታዎችን አድርጓል። ከ21ዱ ጨዋታዎች ታዲያ ቋሚ ሆኖ የጀመረው በ15ቱ ብቻ ነው። በተቀሩት እየተቀየረ ነበር ገብቶ መጫወት የቻሉ። ታዲያ በ15ቱ ብቻ ቋሚ ሆኖ ነው 10 ጎል እና 2 አሲስት ማስመዝገብ የቻሉ፣ ለዛውም ሊቨርፑል በተቸገረበት ሲዝን ማለት ነው። ታዲያ ከነዚህ ቁጥሮች ጀርባ ያለውን ብቃት እንደተለመደው በምሳሌ ላስረዳችሁ። ከዛ በፊት ግን ኤኪቲኬ ከብዙ ብቃቶቹ መሃል አደገኛው የሚባለው ሜዳ ውስጥ ኢንቪዚብል ሆኖ መቆየቱ ነው። ለዛም ይረዳው ዘንድ ያለመገመት የፍጥነትና ሃይ የሆነ ፖዚሽኒንግ ኳሊቲ አለው። ወደ ምሳሌያችን ስንመለስ እዚህ ጋር እንደምታዩት ኤኪቲኬ ቦታውን ይዞ ቆሟል። ሉዊስ ደንክም አንዴ ዞር ብሎ አየው። ከዛም የሆነ እንቅስቃሴ ለውጥ ካለ በሚል ደግሞ ሲመለከተው ኤኪቲኬ እዛው ጋር ነው ያለው። ከዛ ሁኔታው ስላላማረው ቪርዝን ማርክ እንዲያደርጉ ታዞ ኤኪቲኬን በአይነ ቁራኛ መከታተል ጀመረ። ከዛ ልክ ኳስ ቪርዝ ጋር ስትሆን ደንክ ኤኪቲኬ ሊሮጥ የሚችልበትን ቦታ ገምቶ ቀድሞ ለመገኘት ሞከረ። ኤኪቲኬ ግን ደንክ እንደገመተው እንደ መሮጥ ነገር አለና ሸውሮት ተመለሰ። የዚህ ጊዜ ትኩረት ሁሉ ቪርዝ ጋር ሆነ። እናም ኤኪቲኬ ኢንቪዚብል ኤንድ አንማርክድ ሆነ ማለት ነው። ከዛም ከቪርዝ ያገኛትን አስደናቂ ኳስ ረጋ ብሎ ሳይጨናነቅ ወደ ጎል ሞከረው፣ ምንም እንኳን ባያስቆጥረውም ማለት ነው። ነገር ግን ሉዊስ ደንክ ቅድም ለምንድነው በተደጋጋሚ ቼክ ሲያደርጉ የነበረው ካላችሁ መልሱን ከጥቂት ደቂቃዎች በፊት የተፈጠረው ኢንሲደንት ውስጥ ታገኙታላችሁ። እዚህ ጋር እንደምታዩት ኳስ ሊቨርፑል ጋር ከሆነ ሞመንት ጀምሮ ኤኪቲኬን ማንም ማርክ አላደረገውም ነበር። ከዛ ሊቨርፑሎች ኳስ ተቀምተው ብራይተኖች በረጅሙ ሲመቱት ጎሜዝ በሄዲንግ ፔናልቲ ቦክስ ውስጥ ኳሷን አስገባት። ከዛ እዛ ቦታ ላይ ሉዊስ ደንክ ዞር ዞር እያለ ቼክ እያደረገ አልነበረምና ዞር ሲል ኤኪቲኬ ኳሷን አግኝቷት ጎል አስቆጠረ። ከዚህ ስህተቱ ተምሮ ነው ታዲያ ሉዊስ ደንክ በዚህ ሞመንት ላይ ደጋግሞ ዞር እያለ ቼክ ሲያደርጉ የነበረው። ሌላ ኤግዛምፕል ልጨምርላችሁ። እዚህ ጋር እንደምታዩት ኤኪቲኬ ወደ ኋላ መለስ ብሎ አየና ከማጥቃት ኤሪያ ወጣ ብሎ ኳስ ተቀበለ። ከዛ ወደ ቦታው ሊመለስ ሲል አሁንም ስፔስ ስለሌለ ተመልሶ ቢውልድ አፑን አገዘ። ከዛ ግን እዚህ ጋር በደንብ ካያችሁት አንዴ ዞር ብሎ ሲያይ ያ ቦታ ከቅድሙ አንጻር ከፈት ብሎ ነበር። ከዛም ቶሎ ብሎ ምልክት እየሰጠ ከማካሊስተር ኳሷን ተቀበላት። ከዛም በጥሩ ድሪብሊንግ ፔናልቲ ቦክስ ውስጥ ገባ። እዚህ ጋር እንደ የትኛውም አቬሬጅ አጥቂ ቅርብ ነው ብሎ ወደ አንዱ ቦታ መምታት ይችል ነበር። ነገር ግን ኤኪቲኬ ያንን አላደረገም። አሁንም ጭንቅላቱን መጠቀም መረጠና በረኛውን ለመሸወድ ወሰነ። በረኞችም ብዙ ጊዜ የአጥቂን አይን አይተው እንደሚወድቁ ስለሚያውቅ አውቆ ወደ በረኛው ቀኝ በኩል አየት አድርጎ ወደ ግራ ሲመታ ፔትሮቪችን ሸወደውና ጎሉን አስቆጠሩ። የኤኪቲኬ ጥንካሬዎች ታዲያ ከብዙ በጥቂቱ ይሄንን ይመስላል። እናንተ ስለ ኤኪቲኬ ያላችሁ ሐሳብ ምንድነው?